ወደ ባንክ አካውንታችን በቀጥታ እንዴት ማውጣት እንደሚቻል በአጭሩ ለማየት እንሞክራለን። ሰላም፣ እንኳን ወደ ኢትዮ ዲጂታል ኢራ በደህና መጣችሁ። በዛሬ ቪዲዮአችን ባይናንስ አፕሊኬሽን ላይ ያለንን USDTም ይሁን ሌሎች ክሪፕቶ ከረንሲዎችን ወደ ባንክ አካውንታችን በቀጥታ እንዴት ማውጣት እንደሚቻል በአጭሩ ለማየት እንሞክራለን። ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በመጀመሪያም ወደ ባይናንስ አፕሊኬሽናችን ላይ እንሄዳለን። ባይናንስ አካውንት እንዴት ቬሪፋይድ የሆነ ባይናንስ አካውንት ማውጣት ያልቻሉ ሰዎች ቪዲዮ ቀደም ያሉ ቪዲዮዎች ስለሚገልጹ እሱን መመልከት ትችላላችሁ። በመጀመሪያም አሁን ሶስት ሰረዟን እንነካና ወደ ሞር ሴቲንግ ወይም እዚህ ጋር ሞር ሰርቪስ ምትሏን እንነካለን። ሰርች ባሯ ላይ እንሄድና ዊዝድሮ እንላለን። ዊዝድሮ ብለን ስንጽፍ ዊዝድሮ ፊያት የሚለው ይመጣልናል። በቀጥታ እሱን እንመርጥና እንደዚህ በምትመለከቱት መልኩ ባንክ ትራንስፈር የሚለው ስዊፍት የሚለውን እንመርጥለትና ኮንቲኒው እንለዋለን። ኮንቲኒው ስንለው እንደዚህ አይነት ፔጅ ይመጣልናል። ከዛ ኩዌሽነሪዎች አሉ ወይም ጥያቄዎች አሉ። ጥያቄዎቹን እዚህ ጋር እኔ በማድረገው መሰረት መሙላት ትችላላችሁ። ኢት ካን ቢ 0 to 5000 USD ወይም ደግሞ ከ5000 እስከ 10000 አመታዊ ገቢ ያላችሁ ብንል ከሳለሪ ነው የምታገኙት እንበለው። ዜን ቀጥታ ምን እናደርጋለን? እዚህ ጋር ደግሞ ኢምፕሎይድ መሆናችሁን የሚገልጽ ኦኬ እንልና እንቀጥላለን። ከዛ ሎድ ያደርግና ቬሪፊኬሽን ሰክሰስ ያደርግልናል። ከዛ ኮንቲኒው ይለናል። አሁን ነው ዋናውን ነገር ማስገባት ያለብን። ማውጣት እንደዚህ አይነት ፔጅ ሲመጣልን መምላት ያለብን ኢንፎርሜሽን ይኖራል። ባንክ አካውንታችን ማስገባት ይኖርብናል። በመጀመሪያ ስማችሁ ሊኖር ይገባል፣ ወደ ማን አካውንት እንደሚገባ ማለት ነው። ለምሳሌ የንግድ ባንክ አካውንቴን ላስገባና እኔ እዚህ ጋር በምትመለከቱት መልኩ የንግድ ባንክ ቁጥሬን አስገባና ስዊፍት ኮድ አስገባ ሲለኝ እቺን ነው አሁን መሸወድ የሌለባችሁ ነገር። በቀጥታ ወደ የምትሄዱት ወደ ሆም ፔጅ ትወጡና ክሮምን ትከፍታላችሁ። ከዛ በምታይ መልኩ ሰርች ባር ላይ CBEL እና ከዛ ስዊፍት ኮድ የምትለዋን ሳስገባ እሱ ራሱ ያመጣልኛል። ከዛ በምትመለከቱት መልኩ ሲያመጣልኝ ሾው ሞር ላትና እዚች ጋር ከላይ ምን የተጻፉት ስዊፍት ኮዶች እኛን የሚመለከቱ ሳይሆኑ ከታች ስዊፍት ኮድ ተብላ የተቀመጠች አለች CBE ቴታ የምትለዋ ማለት ነው። ለትራንዛክሽን CBE ቴታ የምትለዋን ምን እናደርጋለን? ኮፒ እናደርጋለን። ኮፒ እንላታለን። ኮፒ ካረግን በኋላ መተን እዚህ ጋር ስዊፍት ኮዷን ምን እናረጋታለን? ፔስት እናረጋታለን። ፔስት ካረግን በኋላ እዚህ ጋር እቺን እርግጠኛ ከሆነ ኮንፊርም የምትለዋን አንድ ጊዜ እንጫናታለን ማለት ነው። ስለዚህ አሁን እንደዚህ አይነት ፔጅ ይመጣልናል። ስለዚህ በቀጥታ ማውጣት እንችላለን ማለት ነው። እንደዚህ አይነት ፔጅ ከመጣልን ቀጥታ ወደ አካውንታችን ምን ያደርጉልናል? ያስገቡልናል ማለት ነው። ነገር ግን ማወቅ ያለባችሁ ደግሞ ዋናው ነገር ምንድነው? እንደዚህ በዚህ በስዊፍት ኮድ አማካኝነት ለማውጣት ስትሞክሩ ወደ $25 አካባቢ ትራንዛክሽን ፊ ሊጠይቃችሁ ስለሚችል ይሄን ሪከመንድ አላደርጋችሁም። ግን አማራጭ ካጣችሁ እያንዳንዱ ትራንዛክሽን ይጠይቃችኋል። አማራጭ ካጣችሁ ግን ይሄንን ብትጠቀሙ ሪከመንድ አድርጋችኋለሁ። ፒቱፒን መጠቀም ማትችሉ ከሆነ ወይም ይሄን የምትመለከቱትን አይነት መንገድ ባይናንስ ሴልን መጠቀም ማትችሉ ከሆነ እዚህ ጋር አሁን ሻጮች ናቸው፣ በዛ በኩል ደግሞ በዚህ በኩል የሚገዙ ናቸው። ሴል ላይ ያሉት የሚገዙ ሰዎች ናቸው፣ በዚህ በኩል ደግሞ ሻጮች ናቸው። እንዴት አድርጋችሁ መግዛት እንደምትችሉ ከዚህ በፊት አስቀምጬላችኋለሁ ባይናንስ ፒቱፒ የሚል ወይም እዚህ ቪዲዮ መጨረሻ ላይ የምታገኙትን ቪዲዮ በመመልከት ፒቱፒንም መጠቀም የምትችሉ ይሆናል። አመሰግናለሁ።